say Diamond, you will say Gospel Award. Diamond. Gospel Award. Diamond. Gospel. I can't hear you. Diamond. Thank you so much. As you hear, my name is Zalalam Ahmed. I'm proudly Ethiopian, based in Kimberley. First, I want to give thanks to mighty God for this blessing. I give my heartfelt thanks to Dr. Dorothy M., CEO of Diamond Gospel Music, for her vision and support. To everyone who voted for me, I thank you deeply. Your love and belief in me made this moment possible. To my church leaders, the one you see there, my church leaders, Take, yes, everyone that, my friends, my family, they are there, I really respect and thank you so much. I also want to honor for generation to generation movement and the CEO, Mr. Gazan Sumamo Guche, the great leader and African News Panel organizer. He came all the way from Johannesburg to Kimberley to motivate and encourage us, the Father's Spirit. On behalf of my beautiful Kimberley friends and family, thank you for kindness and love and true heart. Compliments to South African for celebrating Heritage Day, beautiful day that does not exclude any nation. I'm honored to be standing here before all audience and great stir, including leaders in sport, arts, and culture. We also remember that Nelson Mandela himself, once he came to Ethiopia, where he found training, support, and brotherhood in his journey of freedom. As he reminded us, courage is not the absence of fear. It is inspiring others to move beyond that fear. May this award be light that inspire others after me. Thank you. My God bless you all. Thank you በማጥናት ደስ ብሎናል። እንግዲህ እኛም በማየት በጣም ደስ ብሎናል። አገሩንም እግዚአብሔር ይባርከው። ይሄ በመሸለም በጣም ደስ ብሎናል እና በንግግርህ ደግሞ ህዝቡን በጣም የሚማርክ ስለሆነ በጣም ደስ ብሎናል እና ለወደፊትም ቀጥል። እንግዲህ አለን፣ እኛም ከጎንህ ነን። እግዚአብሔር ይርዳል። በጣም ደስ ብሎናል። ዛሬ በዚህ ሴሬሞኒ ለመጀመሪያ ጊዜ ከኛ ቤተ ክርስቲያን በዝማሬ በዚህ ኮንሰርት ላይ ጠርታን በመገኘታችን እግዚአብሔርን እናከብራለን። ይህ ሁሉ የሆነው ከጌታ ነው። የእግዚአብሔር ስም የተባረከ ይሁን። ሌላው እንደገና ደግሞ ያው ለዚህ ሚኒስትሪ ዋጋ የከፈለችውን ዶክተር ዶሪትን እጅግ አድርገን እናመሰግናለን። ዞላ ደግሞ ያው የድሮ ማንዴላን ዋጋ የከፈሉን የሳውዝ አፍሪካን ማንዴላን በማስታወስ እና ኢትዮጵያዊን እና ስም በማስጠራት እዚህ ቦታ ስለተገኘ የዋንጫ ተሸላሚ ስለሆንክ ጌታን ከፍ እናደርጋለን እና በውስጥ ያለው ዕውቀትህ እንዲጨምር እና እንዲበዛ ለቤተ ክርስቲያን ደግሞ ውበት እንድትሆን እና ይህንን ሁሉ ያደረገው እግዚአብሔር የተባረከ ይሁን እና ይጨምርብህ ዕውቀትን፣ ጥበብን፣ ማስተዋልን እና ሞገስን እግዚአብሔር ያብዛልህ እና እኛ ይህንን ነው የምንለው ስለ ኢትዮጵያዊ ስለ ወንድማችን በዚህ በሳውዝ አፍሪካ ህዝብ መካከል በዚህ ሚኒስትሪ መካከል እና ከተማሪዎች መካከል አንደኛ ሆነ እንድትወጣ የረዳ የእግዚአብሔር ስም የተባረከ ይሁን
እንወድሃለን እና ስለጋበዝከን ስለጠራህን እና እግዚአብሔር ያክብርህ። በሌላው እንገናኝ። ጌታ ይባርክህ። እግዚአብሔር ይባርክህ። ስለነበረን ጊዜ የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር እንደረዳህ አይተን በወንድሞችና በእህቶች በተወዳደርካቸው በጓደኞች መሃል እግዚአብሔር ሞገስና ክብር ሰጥቶ ይህንን መልካም እድል እንድትመርጥ መርጠህ ደግሞ በተወዳደርክበት እግዚአብሔር ደግሞ ክብር ሆኖልህ አንተ በከበርክበት ደስ በተሰኘህበት እኛም ቤተክርስቲያንም ቤተሰብ ወንድማችን ገዛኝም በእንዲህ አይነት እንድንደሰት ያበቃን እግዚአብሔር ለዘላለም የተባረከ ይሁን ለማለት የምንፈልገው ደግሞ በዛው በበለጠ እንደገና እግዚአብሔር ጸጋውን ይጨምርብህ፣ ምሕረቱንና ቸርነቱን ያብዛልህ፣ የበለጠ በመልካምነት እንድትገለጥ እግዚአብሔር መልካም አምላክ ክብሩን በአንተ ላይ እንደገና ያክብድብህ። እግዚአብሔር ያክብድ። እንደገና ቀና በለ፣ በርታ፣ በሌላውም ጸጋ ተጋላጥ። ስለሰማህን እግዚአብሔር ለዘላለም የተባረከ ይሁን። ጌታ ይባርክ። ጌታ ይባርክ። ይሄ አሁን ለቸርቻችን የመጀመሪያ አዲስ ስራ ነው። እንደዛ አይነት አዲስ ነገር እንደዛ አይነት አዲስ ራእይ እግዚአብሔር ከላንተ የበለጠውን ራእይ ያሳይ። በበለጠው ራእይ ለሌሎችም አርአያ እንድትሆን ሌሎችንም በዚያው በመልካም መንገድ እንድታስከትል እግዚአብሔር ጸጋን ያብዛልህ። በስራዬ ሁሉ እግዚአብሔር ይቅደም። ጌታ ይባርክ። አርአያ ሆናልና እግዚአብሔር ከዛው ያሳድግ። ይደግ፣ ለውጣማ ሁን። ጌታ ኢየሱስ ካንተ ጋር ይሁን። ዞላ ያው በዚህ አጋጣሚ እንኳን ደስ አለ። ያው ለዳይመንድ ጎስፔል አዋርድ በመሸለሚ በጣም ደስ ብሎናል። ያው ባንተ ምክንያት በጣም የምንወደው ገዝሽ እዚህ ያው ባንተ ምክንያት መጥቷል። ደስ ብሎናል። እግዚአብሔር ከዚህ በኋላ ደግሞ በቀጣይ አመት በትልቅ ከዚህ የበለጠ እንድትሸለም የኛ ጸሎታችን ነው። እግዚአብሔር ደግሞ የበለጠውን ያው የቤተክርስቲያን መሪዎችም እዚህ አሉ እና እኛም ደስ ብሎናል። በአንተ ምክንያት ኮርተናል። በዚሁ ቀጥል። እግዚአብሔር ይባርክ። እጅግ በጣም ደስ ብሎኛል እዚህ በመገኘቴ። ምክንያቱም ታላላቅ አባቶቼን በብዙ ሀገርን በሚጠቅም ልማትን፣ ህዝብን፣ አንድነትን በሚያስተሳስር ማቃቸውን ወንድሞቼ መሃል ነው ድንገት የተገኘሁት። ኪምበሌን በደንብ አውቀዋለሁ። የኪምበሌን ህዝብ በጣም አውቀዋለሁ። ድንገት ታናሽ ወጣት አንድ ግቢ ይኖረናልና ሰርፕራይዝ ላደረገው ነበርና ኬፕታውን ላይ ኮንቬንሽን ሴንተር ትልቅ ስብሰባ አለ፣ ገቨርንመንት ፓናል። ያው ፖስቸር ስላያችሁ መዋሸት አይደለም፣ እነሱ አይተዋሉ። ያም ፓናል ለመድረስ ይሄንን የሱን ከሰዓት ተካፍዬ እዛ ሄዳለሁ ብዬ ነበር እና እግዚአብሔር መልካም ነገር አድርጓል። ዛሬ ግን በጣም የተደነቅኩት ለሁላችሁ ለሚሊየን ኪምበሌ ለምትኖሩ የሚተርፍ ንግግር ነው ያደረገ። እኔ በጣም ነው በመምጣቴ በጣም ነው የተደሰትኩት። ትላንትና ቤታችን ነበር፣ ዛሬም እኛ ቤታችን ነውና ትላንት እንደ ወንድም ኔልሰን ማንዴላ ፓስፖርት መማሪያ እድል አግኝቶ ወንድማማችነትን እዛ ነበረ የለመድነው። ዛሬ ደግሞ የበዛ ስፒሪት እኔ እናንተ ጋር ተምሬ እዚህ ስለተሸለምኩ ደስ ብሎኛል ነው ያለ። ከዚህ በላይ ደስ የሚል ነገር አለ? ያው ይሄ በጣም አስደስቶኛል። እኔ እውነቴን ነው የምላችሁ፣ ኮንቬንሽን ሴንተር ኬፕታውን የነበረው የኔ ቀጠሮ አልነበረም፣ ይሄኛው ነው የኔ ቀጠሮ። በርታ። እጅግ በጣም ደስ ብሎኛል። ቴንኪው ማለት ፈልጋለሁ። ወንድማማችነትን ለማጠንከር እንደዚህ አይነት ፌሎሺፕ ላይ ፓርቲሲፔት አድርጉ። ዛሬ ግን እናንተ አሪያ ሆናችኋል ለኪምበሌ ህዝብ። እግዚአብሔር ይባርካችሁ። እንደ ወጣት ባለራዕይ እንዲላችኋለሁ በሀገር ሽማግሌ በሀገር መንግስት እንደተመሰገነ ሰው እኔም አክኖሎጅ ሊያረጋችሁ የሚፈልገው እግዚአብሔር ዘመናችሁን ይባርክ። እናንተ አሁን ለሌሎች ወጣት አሪያ ሆናችኋል፣ አባትነትን አሳይታችኋል። ቴንኪው ማለት ፈልጋለሁ። My name is Gezahaኝ Sumamo. I'm the CEO of Generation to Generation Movement. I'm the founder of a youth panel. I also give community awareness campaign with CFF. I give training. So I'm happy to be here today. So we appreciate and we encourage Zola. Thank you for your award. Thank you for your ceremony. God bless you.